ሰላም ጤና ይስጥልኝ ውድ ተከታታዮቼ እንዴት ናችሁ? ሰላማችሁ ብዝት ይበልኝ። ዛሬ ደግሞ አዲስ ነገር ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁን ቆዩ። የዛሬው ርዕሳችን ደግሞ የሩዝን ውሃ እንዴት አድርገን ፀጉራችን ላይ በመጠቀም የተሻለ ፀጉር ማግኘት እንደምንችል ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እንግዲህ የሩዝ ውሃ ለፀጉራችን የተለያየ ጥቅሞችን ይሰጣል። ዛሬ እንግዲህ ከመጀመሪያው ጀምሮ ከሩዝ ውሃ ጥቅም እንዴት አድርገን ማዘጋጀት እንዳለብንና እንዴት አድርገን በስቴፕ እንዴት አድርገን ፀጉራችን ላይ መጠቀም እንዳለብን ነው። ከመጀመሪያው እስከ መጨረሻው አዳምጡኝና በደንብ አድርጋችሁ ተጠቀሙበት። ፀጉራችሁ ላይ የተለየ ለውጥ ነው የምታዩበት። አብዛኛው ጊዜ እንግዲህ የሩዝ ውሃ በሚጠቀሙበት ፀጉራቸው ላይ በደንብ አድርገው እየተሳሳቱ ነው ፀጉራቸው ላይ ለውጥ የማያሳዩት። እንግዲህ ተጠቅማችሁም ለውጥ ላላሳዩት ሰዎች እስከ መጨረሻው እኔን በመከታተል የትክክለኛ የሩዝ ውሃን አጠቃቀም ማወቅ ትችላላችሁ ማለት ነው። እንደምታውቁት እንግዲህ ሩዝን በተመለከተ አብዛኛው ጊዜ በኤሽያን ካንትሪስ በምንላቸው ጥንታዊ ተክል እንደሆነ ታውቃላችሁ። እንግዲህ መቼም ሩዝ እንግዲህ አሁን ደግሞ በእኛም በሀገራችን በከፍተኛ መልኩ እንጠቀመዋለን ለምግብነትም፣ አሁን ደግሞ ለጤናም ለምንም መጠበቂያ፣ ለፀጉር መጠበቂያ፣ ለፊታችንም ቆዳ መጠበቂያ የተጠቀምነው ነው ማለት ነው። እንግዲህ ሩዝ እንደምታውቁት አብዛኛው ጊዜ በኤሽያን ካንትሪስ ለምግብነት፣ ለውበታቸውና ለጤንነት መጠበቂያ ረጅም ምዕተ ዓመቶች ድረስ ይጠቀሙታል። እንግዲህ የሩዝ ውሃ እንግዲህ እንደምታውቁት ለፀጉራችን ደግሞ ተአምራዊ ለውጥ እኔም ራሴ ተጠቅሜ ስላየሁት ነው እኒህን ማጋራችሁ ማለት ነው። በራሴ ፀጉር ትልቅ ለውጥ ስላየውኝ ነው ማለት ነው። እና የሩዝ ውሃ እንግዲህ እንደምታውቁት በጣም ብዙ ጠቀሜታ አለው ማለት ነው ለፀጉራችን። አሁን ለምሳሌ ሩዝ ውሃን በውስጡ የተለያዩ ቫይታሚንና ሚኒራሎችን ይይዛል። ይሄ እንግዲህ ብዙ ሰው አያውቅም። እንግዲህ ሩዝ ውሃ በጣም ብዙ ሚኒራልና ቫይታሚን አሁን ለምሳሌ ቫይታሚን ኢ በውስጡ ይይዛል። ቫይታሚን ቢ አለው፣ ፋይበር አለው፣ ማግኒዥየም አለው። እነዚህ ቫይታሚንና ሚኒራሎች ለፀጉራችን ከፍተኛ ጥቅም አላቸው ማለት ነው። እንግዲህ እንደምታውቁት የፀጉራችንን ልክ እንደ ቆዳችንና እንደምንበላው ምግብ የተለያየ ምግብ ለጤንነታችን ካርቦሃይድሬት፣ ፋት እያልን እንደምንመርጠውም ፀጉራችንም ልክ እንደዛ ነው እንክብካቤ የሚፈልገው። እናም በደንብ አድርገን ስንንከባከበው ደግሞ የተለየ ለውጥ ማየት እንችላለን ማለት ነው። ይህን በመጠቀም እንግዲህ ፀጉራችን ላይ ቆንጆ ለውጥ እንደምታዩ ተስፋ አደርጋለሁ። እና ደግሞ በመቀጠል ደግሞ እስኪ ምን አይነት ፀጉር ጉዳት ላለበት የሩዝ ውሃ ይጠቅማል የሚለውን ልንገራችሁ። አብዛኛው ጊዜ እንግዲህ ፀጉራችሁ ለማጠንከር ይጠቅማል። እና ደግሞ ፀጉራችሁ ለሳሳችባችሁ ራሱ በደንብ ፀጉራችሁ ለማጠንከር ይረዳችኋል ማለት ነው። ሌላኛው ደግሞ ለእድገት የሩዝ ውሃ እንግዲህ እንደምታውቁት እንግዲህ ዝም ብላችሁ አንድ ቀን ተጠቅሞ በመተው አይደለም። ተከታታይ ለምሳሌ ከ1 እስከ 2 ወር የሩዝ ውሃ ተጠቅማችሁ ፀጉራችሁ በደንብ ነው ከፍተኛ ኢንች የሚጨምረው ማለት ነው። ይሄ በሳይንስ የተረጋገጠ ነው። ሳይንቲፊክ የሆነ መረጃ ነው የምነግራችሁ። እና ደግሞ ፀጉራችሁ ለሳሳባችሁ፣ ፀጉራችሁ ለሚነቃቀል፣ ፀጉራችሁ ደግሞ ከለርለስ ለሆነ አብዛኛው ጊዜ እንግዲህ በፀሐይም ፀጉራችን እየተጎዳ ስለሆነ እንግዲህ ፊታችን ሰንስክሪን እንደምንቀባው ማለት ብላችሁ ማሰብ ትችላላችሁ። ፀሐይ እንግዲህ ፊታችንን ብቻ አይደለም የሚጎዳው፣ በተመሳሳይ ሁኔታ ፀጉራችንን በደንብ ነው የሚጎዳው ማለት ነው። ስለዛ ፀጉራችን ከለርለስ በሚሆንበት ጊዜ ሩዝ በምንጠቀምበት ሰዓት በደንብ አድርጎ ከለሩን ወደ ተፈጥሯዊ መልኩ እየጨመረለት እየተስተካከለ ይመጣል ማለት ነው። እንደውም ሌላኛው ደግሞ ፀጉራችንን ያለሰልሰናል እንደ ሞይስቸራይዘር። እንግዲህ አሁን የምነግራችሁ ፊታችን ሞይስቸራይዘር እንደምንጠቀሙ ለፀጉራችንም እንግዲህ የሩዝ ውሃ በምንጠቀምበት ሰዓት እንደ ሞይስቸራይዘር ብላችሁ አስቡት። ሌላኛው ደግሞ ስሙዝ ያደርግልናል። እንግዲህ አፍሪካውያን እንደምንባለው ኢትዮጵያ እንደምንባለው ፀጉራችን በተፈጥሮ ክርችች ያለና ድርቅ ያለ ፀጉር ነው ባህሪው ማለት ነው። የሩዝ ውሃ እንግዲህ ስናበጥረው እናውቃለን። ስለዛ የሩዝ ውሃ በምንጠቀምበት ሰዓት ደግሞ በደንብ አድርጎ ይሄን ነገር ይቀርፍልናል ማለት ነው። በደንብ ስናበጥረው በደንብ ይበጠርልናል እና ደግሞ መነቃቀሉንም ይቀንስልናል ማለት ነው። እና ይሄንን ጥቅሙ ካየን በኋላ እንዴት አድርገን እናዘጋጀው ቤታችን ውስጥ ቀለል ባለ መልኩ። በጣም እንግዲህ ቺፕ የምንለው ነው እንግዲህ ሩዝን ታውቃላችሁ፣ አዘገጃጀቱን በጣም ቺፕ ነው፣ ግን ጥቅሙ በጣም ጥቅም ያለው ነገር ነው። እንግዲህ እኔ ዛሬ እንግዲህ 3 ሜትር ነው የምነግራችሁ ዛሬ። እነዚህ 3 ሜትሮች እንግዲህ ለሚስማማችሁ በመጠቀም ፀጉራችሁ ላይ ትልቅ ለውጥ ማምጣት ትችላላችሁ። አንደኛው ሜተድ እንግዲህ በጣም ለምትቸኩሉ ጊዜ የሌላችሁ ሰዎች ወይንም በአንድ ቀን ለመጠቀም የምትችሉ በደንብ አድርጋችሁ አፕላይ ማድረግ የምትፈልጉ ሰዎች አንደኛው ሜተድ በመዘፍዘፍ ማለት ነው። አጭር ነው፣ ሾርት ሶኪንግ ነው። በጣም በአጭር ሰዓት ውስጥ ዘፍዝፈን መጠቀም እንችላለን። ይሄም ደግሞ ለምሳሌ 1 የሻይ ማንኪያ ካፕ ሩዝ አድርገን
ከ2 እስከ 3 ካፕ ወተር የሻይ ብርጭቆ ሩዝ ውሃ በማድረግ አንድ ላይ ዘፍዝፈነው ግን ምን ዘፈዘፈው አጭር ጊዜ ነው ከ30 እስከ 2 ሰዓት ድረስ ዘፍዝፈን አንደኛው በዚህ ሜተድ የሩዝ ውሃን ማዘጋጀት እንችላለን ማለት ነው። ይሄኛው ደግሞ በአጭር ሰዓት ማዘጋጀት ስንፈልግ፣ ሁለተኛው ደግሞ ሩዙን ራሱ በመቀቀል እሱንም ሁለተኛው ሜተድ አድርገን መጠቀም እንችላለን፣ የሩዝ ውሃን ቀቅለን ማለት ነው። ሶስተኛው ሜተድ ደግሞ በጣም ለኔ ይሰራልኝ፣ እኔ ይሄን ሜተድ ነው የምጠቀመው። ቤስት ሜተድ ነው። ሁሉም አሪፍ ናቸው፣ ግን ደግሞ ከሁሉም ቤስት የሆነው ፈርመንትድ ሜተድ ነው። ይሄ ፈርመንትድ ሜተድ በደንብ አድርገን ከ2 እስከ 3 ቀን ይፈጃል። ሩዙን ራሱ አጥበን ከ2 እስከ 3 ቀን ዘፍዝፈን ፈርመንትድ ነው የምናደርገው። ፈርመንትድ በምንዘፍዝፍበት ከ2 እስከ 3 ቀን ምን ጥቅም አለው ብላችሁኛል? ቫይታሚን እና ሚነራል እንዳለ የሩዝ ውሃ ውስጥ ይቀርናል ማለት ነው። እና ከሁለቱ ሜተዶች ይሄ ሜተድ በደንብ የሩዝ ውሃ በደንብ ሃይሊ ፕሮቲን በሃይሊ ቫይታሚን እና ሚነራል ይኖረዋል ማለት ነው። እና ይሄ ውስጥ ያስቀርናል። በምንጠቀምበት ጊዜ የተለያዩ ኒውትሪሽኖችን ፀጉራችን ላይ አፕላይ እንድናደርግ ይረዳናል ማለት ነው። እንደዚህ ካዘጋጀን በኋላ እንግዲህ የእናንተ ቾይዝ ነው፣ ከሶስቱ ቾይዝ መምረጥ ትችላላችሁ ማለት ነው። ይህን ካዘጋጀን በኋላ እንዴት አድርገን እንጠቀም ለምትሉ ይህንን ሁሌ ኢንስትራክሽን መጠቀም አለባቸው። አብዛኛው ጊዜ ደግሞ ካዘጋጃችሁ በኋላ አብዛኛው ሰው አጠቃቀሙን ይረሳል ማለት ነው። አጠቃቀሙን በደንብ ስቴፕ ካላደረጋችሁ ነው መጠቀማችን ምንም ጥቅም አይኖረውም ማለት ነው። እና ፀጉራችን ላይ ለውጥ ላናይ እንችላለን። የመጀመሪያው አንደኛ አብዛኛው ጊዜ ሰው የሚሳሳተው ፀጉር ላይ በቆሻሻ ፀጉር ይሄ የሩዝ ውሃን ፀጉር ላይ ሲያደርግ ምንም አይነት ለውጥ አያገኝም ማለት ነው። ሁለተኛ ደግሞ ፀጉር ቅባት ያለው ፀጉር ላይ የሩዝ ውሃ በምታደርጉበት ሰዓት ምንም ጥቅም የለውም፣ ባትጠቀሙ ይሻላችኋል። አንደኛው ሜተድ መጀመሪያ ፀጉራችንን በምንታጠበው ሻምፖ ሊሆን ይችላል፣ ሳሙና ሊሆን ይችላል፣ በምታጠቡት ፕሮዳክት በደንብ አድርጋችሁ ቅባቱንና ቆሻሻውን በደንብ አድርጋችሁ ማጽዳት አለባችሁ። ስካልፕ የፀጉር ጭንቅላታችሁን ቀዳዳ ክፍት መሆን አለበት ማለት ነው። በደንብ ንጹህ ካልሆነ ምንም ጥቅም የለውም ማለት ነው። ፀጉራችን በደንብ አድርገን ማንጻት አለብን። የፀጉር ጭንቅላታችን ቆዳ በደንብ አድርጎ መከፈት አለበት ማለት ነው። ሁለተኛው ደግሞ ከታጠበን በኋላ ፀጉራችን መድረቅ አለበት። እርጥብ ውሃ ፀጉር ላይ ካደረጋችሁት ምንም የሩዝ ውሃ አይሰራም ማለት ነው። አብዛኛው ጊዜ የምትሳሳቱት ስህተት ማለት ነው። በደንብ አድርገን ፀጉራችን ማድረቅ አለብን ማለት ነው። ሶስተኛ ምን እናደርጋለን? ካደረቅን በኋላ ምን ታደርጋላችሁ? የሩዝ ውሃ አሁን ለምሳሌ ፈርመንት ያዘጋጃችሁትን የሩዝ ውሃ በመቀቢያ ካላችሁ በመቀቢያ ትናንሽ መቀቢያዎች በደንብ አድርጋችሁ ቆዳችሁን ታዳርሱታላችሁ። ፀጉራችሁን ደግሞ እስከ ጫፍ ቆዳችሁን ብቻ አይደለም የምትቀቡት፣ ሙሉ ፀጉራችሁን በደንብ አድርጋችሁ ነው የምትቀቡት። አንዳንድ ሰው ይሄ የፀጉር ጭንቅላቱን ብቻ ቀብቶ ይተዋል። ፀጉርም ያስፈልገዋል። በደንብ አድርጎን ፀጉሩን እስከ ጫፍ ድረስ ነው ሙሉ ለሙሉ ማዳረስ ያለባችሁ። ይሄን ከተቀባችሁ በኋላ የሩዝ ውሃን ካረጋችሁ በኋላ ቀጣይ ምንድነው የምታደርጉት? ፀጉራችሁን በደንብ አድርጋችሁ በእጃችሁ በደንብ አድርጋችሁ ማሳጅ ማድረግ አለባችሁ። ስካልፓችሁን በደንብ አድርጋችሁ ከ3 እስከ 5 ደቂቃ እንግዲህ እስከ 2 ደቂቃ በደንብ አድርጋችሁ ፀጉራችሁን ማሳጅ ማድረግ ይኖርባችኋል ማለት ነው። ማሳጅ አድርጋችሁ ከጨረሳችሁ በኋላ ፀጉራችሁን በፕላስቲክ ሊሆን ይችላል፣ በተለያዩ የፀጉር መሸፈኛ ላስቲኮች ሊሆኑ ይችላሉ። እንግዲህ ስቲም እንዲያደርግ በደንብ አድርጎ እንዲያልባችሁ ላቦት እንዲፈጥርና በደንብ አድርጎ ወደ ፀጉራችሁ እንዲገባላችሁ ነው የሚጠቅመው። ስቲም የምታደርጉበት ጊዜ ላስቲክ በምታደርጉበት ሰዓት ፀጉራችሁ በደንብ አድርጎ የሩዝ ውሃን በደንብ አድርጎ ምጥጥ ነው የሚያደርገው ማለት ነው። ወደ ውስጡ ሲገባ በደንብ ነው በቀላል ጊዜ ለውጡ የምናየው ማለት ነው። ይሄን ካደረግን በኋላ እንግዲህ ከ20 እስከ 30 ደቂቃ ሰዓት ካላችሁ ደግሞ ከ30 እስከ 40 እስከ 45 ደቂቃ ብታቆዩት እጅግ በጣም ጥሩ ነው ማለት ነው። ይሄን ካደረጋችሁ በኋላ ደግሞ መጨረሻ ላይ ይሄን ያክል ደቂቃ ካቆያችሁ በኋላ ፀጉራችሁ ላይ ያለውን የሩዝ ውሃ ሙልጭ አድርጋችሁ ፀጉራችሁን መታጠብ አለባችሁ ማለት ነው። የተለያየ ቅባት ልትቀቡ ይችላላችሁ፣ ከዛ ሌላ ፕሮዳክት ለመጠቀም ማለት ነው። እና ይሄንን ስቴፕ በደንብ አድርጋችሁ የተጠቀመ ሰው ፀጉሩ ላይ ትልቅ ለውጥ ያገኛል ማለት ነው። የዛሬ ያያስኩላችሁ ይሄንን ነው። እስከምንገናኝ ለሚቀጥለው እንግዲህ